እኔ አሜሪካ አልፈራም። አትፈራም? አሜሪካ ወላሂ አልፈራም። ምን መሰለህ አሜሪካ ማለት እንደ ሰይጣን ነው። እንደ ሰይጣን ነው። ሰይጣን አውዝ ብላ ስትል ይጠፋል። ኧረ እባክህ ብዙ አገር ሄዶ ማዕቀብ ይጥላል። እዛ ጃፓን ላይ፣ ሱዳን ላይ፣ አፍጋኒስታን እዛ ከሄደ እኔ በአንድ ጥይት 10 ደብረጽዮንና 5 የጌታቸው ረዳን ይገላል። አንተ ትገላለህ? ቀላል መሰው መስላል እንዴ? ትሄዳለህ? በቃ እዚህ ስታይ የሆነ YouTube, like, share, subscribe. አቤት አቤት! ዶክተር አብይ ጦርነት ሄደ። ኧረ እባክህ በእውነት በለው ነገሩ ከብዷል ማለት ነው እኮ በቃ አሁን በእውነት አሜሪካም እገዛ በዝቷል። ኧረ የአሜሪካ ችግር አይደለም። አሜሪካ እኮ እኔ አሜሪካ ምንም አይደለም። የአሜሪካ አይደለም። አሜሪካ አትፈራም? እኔ አሜሪካ አልፈራም። አትፈራም? አሜሪካ ወላሂ አልፈራም። ምን መሰለህ አሜሪካ ማለት እንደ ሰይጣን ነው። እንደ ሰይጣን ነው። ሰይጣን አውዝ ብላ ስትል ይጠፋል። ኧረ እባክህ ብዙ አገር ሄዶ ማዕቀብ ይጥላል። እዛ ጃፓን ላይ፣ ሱዳን ላይ፣ አፍጋኒስታን፣ ቻይና ላይ ይጥላል። እሱ ዝም ብሎ ማዕቀብ ይጥላል። አዎ ባለፈው አፍጋኒስታን ላይ ሄዶ እንትን ማለት አፍጋኒስታን ኬት ውስጥ አልዛ ወደ እንትን አስገባች። ስለዚህ አሜሪካ ስለ እንትን ፍራቻ አይደለም። ዶክተር አብይ ሀገሩ ስለወደደ ነው እዛ ሄደው አሜሪካ ፈርቶ አይደለም። በቃ እኔና አንተ መሄድ አለብን። ካንተና ካንተ እሄዳለሁ። በቃ መከላከያ እንሄዳለሁ። ኧረ አንተ ትሄድ አንተ ትሄዳለህ? እኔ እሄዳለሁ። እኔ እኮ እዚህ ስቀመጥ የሆነ ፈሪ ይመስላል። ፈሪ አይደለም። እኔ አትፈራም? እዛ ከሄደ እኔ በአንድ ጥይት 10 ደብረጽዮንና 5 የጌታቸው ረዳን ይገላል። አንተ ትገላለህ? ቀላል መሰው መስላል እንዴ? ትሄዳለህ? በቃ እዚህ ስታይ የሆነ ሞኝ ነገር ይተማል። እኔ እሄዳለሁ። በቃ ትሄዳለህ? ግን የሚያስቸግረኝ አለ። ምንድነው? ቤተሰቤ ለማን ይሰጣል? እኔ ቤተሰቤን እጠብቃለሁ፣ አንከባክባቸዋለሁ። የፈለጉትን አሞላለሁ። በእውነት ምንም ችግር የለውም። ቤተሰቤን ይጠብቃል? አዎ ይጠብቃለሁ። ልጄን ይጠብቃል? በእውነት ይጠብቃለሁ። ምንም ችግር የለውም። ሚስቴን ይጠብቃል? ይጠብቃለሁ። በእውነት እኔ እጠብቃለሁ። ምንም ችግር የለውም። አንተ ሂድ፣ በቃ አንተ ብቻ ሂድ። ወሰነ? በቃ ወስኛለሁ። እኔ አሁን ለሱ ምናምን አትቸገርም። ቤተሰቤን ነው እንደ ቤተሰቤ አድርጌ አንከባክባቸዋለሁ። በቃ እኔ ደግሞ አንድ አደራ የሚል እኔ እዛ ከሄደ ሚስቴን አትንካ። እኔ እዛ ከሞቴም ሚስቴ አትንካ። ሚስቴን አንተነካ ማለት ኢትዮጵያ ተነካ ማለት ነው። ስለዚህ በቃ የሚስቴ አደራ ልክ እንደ ኢትዮጵያ ጠብቅ። ኢትዮጵያ ነው። በቃ ችግር የለውም። አጠገቧ እንዳትደርስ። አጠገቧ አልደርስም ለእንክብካቤ እንጂ። ስለዚህ አሁን እስቲ ተነስ። በቃ ይቃን ሄደ። በቃ እኔ በቃ ሻንጣ ይዤ ልምጣ። በእውነት ሻንጣ ይዤ እመጣለሁ። እውነት እኔ ወይኔ እውነት አደረገ እንደ ሰውዬ እኔ ልሂድ ነው ወይኔ። በቃ ነውና ሻንጣ አመጣው። በቃ ይሄ በቃ ሂድ፣ መሄድ አለብኝ። በቃ እሺ፣ በቃ ልሂድ። እሺ፣ በቃ ቻው። እሺ፣ በቃ ነጋቲ ባይ። እሺ፣ ባይ። ወይኔ ተጀመረ እንዴ? ምንድነው? ከመሳለጣ ሶሪ። ኧረ እባክህ ምን ጦርነት ነው? ለምን ጦርነት ነው የምታወራው? ከቤት ካልጣ ይጀምራል። እኔ ነኝ እባክህ የደስታ ፊኛ ፈነዳሁት። ወላሂ ምንድን ነው ግን አንተ ምን አይነት ሰው ነህ? ፈሪ ነህ። በቃ እኔ እሄዳለሁ። ተው አንተ እኔ ጦርነት መሰለኝ። እኔ እሄዳለሁ። በቃ ሂድ አንተ። ምንም አትፍራ እሺ? ምንም ነገር የለም። አልፈራም። አትፍራ። ቻው። እሺ፣ ያው ባይ። ቻው። ምንድን ነው? እኔ የረሳ ነገር አለ። ምንድን ነው የረሳኸው? ይኸው ምንድን? ጫማዬ ቀዳዳ ነው። ጫማ ምንድን ነው? ጄኔራል ብርሃኑ ደግሞ ምን አለ መሰለህ? ምን አለ? በቀዳዳ ጫማ አትምጡ፣ በቀዳዳ ጫማ ከመጡ መከላከያ ይሸነፋል አለ።
ኧረ እባክህ የምን ጫማ ነው የምታወራ? ጫማ ከዛ እኮ ነው የምትሰጪኝ። እውነት በእውነት ከዛ ነው የምትሰጪኝ። ሙሉ ነገር እነሱ ነው ማሞሉልኝ። እንደዛ ምን ነው። አለ? አዋ ይሄ በቃ ሂድ አንተ። ምን ይላል? አትፍራ። የፈራክ ነው እንዴ? በቃቸው ሂድ። ምንድን ነው ደግሞ? ምን ቀረኝ? የሆነ ከባድ ነገር ረሳ። ምንድን ነው? ሚስቴ እርጉዝ ነው። ሚስቴ እርጉዝ ከሆነች ምንድን ነው ታዲያ? እንዴት እሷን ትተው ይሄዳል? አንተ ቢሆን ይሄዳል? እሄዳለሁ። ሚስቴ እኮ አሁን ልንገርህ ነው ሚስቴ አገር ሰላም ሲሆን አይደል ወልዳ ልጇን አንከባክባ አስተምራ አሪፍ ደረጃ የምታደርሰው እና አሁን ደግሞ የሚያንከባክባ ሰው ስለሌለ እኔ ይቸገራል። እሷ ይቸገራል። አኪባውስ መጀመሪያውንም አንተ ፈሪ ነህ። እኔ አይደለም ለእሷ ተቸገረ። እንዴት እሷን ትቶ ይሄዳል? በቃ ዝም ብሎ ወሬ ነው። አንተ እኔ ልጅ በቃ እኔ እሷን ትቶ ከሄደ እሷ ይሞታል፣ ቤት ውስጥ ይሞታል። ስለዚህ አሁን እኔ ይቸገራል ተቸገረ እንጂ እኔ ፈሪቼ አይደለም። አገሬንም ጥዬ አይደለም እኔ ለምስቴ ተቸገረ። በቃ እኔ እሄዳለሁ። በቃ አሁን እሄዳለሁ። በቃ አንተም መሄድ አለብሽ። ለአንተ ካልክ ማለት ነው እነሱ ስለሚመጡ በኋላ ከመጡ ደግሞ ሁለታችን ከምንቸገር እኔ ምስቴንም የአንተ ቤተሰብንም ይጠብቃል። አንተ ሄድና አዋጋ። በቃ እኔ እጄ ጫማ ወስጄ እመጣለሁ። ቆይ ጠብቀኝ። ጫማ ወስጄ እመጣለሁ። እንደዛ ነው እንጂ እንደ ምስቴ ተቸገረ እንጂ እኔ ለምስቴ ተቸገረ እንጂ ፈርቼ አይደለም። ተለበል ባኪቦ አንተ መጀመሪያውንም ፈርተህ ነው። አንተ እንደዛ አትበል። የፈርቼ አይደለም። እኔ አንተ ባኪቦ ፈሪ ነኝ። ፈሪ አይደለም። ቤተሰቤን ደግሞ ማና በቃ ችግር የለውም። ቤተሰቤን ማና እሺ ጠብቃለሁ። እኔ ቤተሰቤን ጠብቅልኝ። እኔ ጠብቃለሁ። ደውላለሁ። ቤተሰቤን ታገናኛኛለህ። በቃ አንተ በቃ ቅድም እንዳልከኝ ሚስቴን አትነካ። ኧረ አጠገቧን አደርስም። እኔ ድሮም ታውቀኛለህ። ድሮም እኔ አማና የሚጠብቅ ሰው ነኝ። አሁንም ለኢትዮጵያ ብዬ ሚስቴን እጠብቃለሁ። ሚስቴን ኢማና ሰጥቻለሁ። ቄሮቹ ደግሞ መቶ ሚስቴን አይነካም። እንደዚህ አይነት ነገር አይደለም። ስለዚህ አንድ ኢንሻአላህ አላህ ካለ በሰላም እንገናኛለን። እዛም በደንብ ለሀገሬ ስትል በደንብ ጀግና ነኝ። በአንድ ጥይት አንተ እንዳልከው 10 ጠላት እገላለሁ ኢንሻአላህ። በቃ እሺ፣ በቃ ቻው። መልካም ቀን። ቻው። እሺ በቃ